ይሄን ይመስላል ማለት ነው የዩቲዩብ ቻናል አከፋፈት ቪዲዮ አፕሎድ ለማድረግ ሰላም ጤና ይስጥልን ወደ ተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ ሁሉ ሰላም ነው እንኳን ወደዚህ ቻናል በሰላም መጣችሁ በዛሬው ቪዲዮአችን የምናየው በ2022 ህግ መሰረት የዩቲዩብ ቻናል እንዴት መክፈት እንችላለን የሚለውን በስልካችን የምናይ ይሆናል እስከመጨረሻው አብራችሁን ቆዩ ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ እንዲሁም ደግሞ ስለ ዩቲዩብ ሞር ብዙ ቪዲዮ ከፈለጋችሁ ፕሌሊስት ላይ በመሄድ ስለ ዩቲዩብ ብቻ የተሰሩ ከ100 በላይ ቪዲዮዎች አሉ ገብታችሁ ማየት ትችላላችሁ ማለት ነው አሁን ወደ ቪዲዮ እናልፋለን ማለት ነው እንዴት ነው የዩቲዩብ ቻናል መክፈት ምንችለው የሚለውን እዚህ ጋር ሁለት አፕሊኬሽኖች ያስፈልጉናል የመጀመሪያው ክሮም ነው ሁለተኛው የዩቲዩብ አፕሊኬሽን ነው ማለት ነው አሁን የዩቲዩብ አፕሊኬሽን ላይ ገባለው ከገባው በኋላ ወደዚች ጥግ ላይ ፕሮፋይል አይከን የፎቶ ምልክት ያለበት ይሄዳለው ስልካችሁ አዲስ ከሆነ ሳይን አፕ ነው የሚለው እሱን ክሊክ አደርጋለሁ ክሊክ አደረኩ በኋላ እዚች ጋር የምትታየው ቀስት አለች እሷን ቀስት ክሊክ አደርጋለሁ ከዛ አዲስ አካውንት መጨመር ስለፈለኩ እዚህ ጋር የፕላስ ሳይኗን ወይም ደግሞ ሳይን ኢን ምትለዋን ክሊክ አደርጋለሁ ማለት ነው ስለዚህ እኛ አዲስ አካውንት ነው ኢሜል ጭምር ነው የምንከፍተው እዚህ ጋር አሻራ ይጠይቀናል ያው አዲስ ኢሜል እናስገባ ስለሆነ ወይም ደግሞ ፓስወርድ ካስላችሁ ፓስወርዳችሁን ታስገባላችሁ ኦኬ እንደምትመለከቱት ወደ ኢሜላችን ገብቷል አሁን አዲስ ኢሜል ክሬት ማድረግ ስላለብን ኢሜል ካላችሁ ኢሜላችሁን እዚህ ጋር ማስገባት ትችላላችሁ የመጀመሪያው ላይ እኔ አዲስ ኢሜል መክፈት ስለፈለኩ እዚህ ጋር ክሬት አካውንት የሚለውን በተን ታች ላይ ክሊክ አደርጋለሁ ከዛ ፎር ማይሰልፍ ከፈለጋችሁ ቢዝነስ ማለት ትችላላችሁ እኔ ፎር ማይሰልፍ የሚለውን ክሊክ አደርጋለሁ ከዛ ፈርስት ኔም ማስገባ ይለኛል እኔ ኢትዮ እዚህ ጋር ማንኛውም ስም መስጠት ትችላላችሁ በኋላ መቀየር ስለምትችሉ ከላይ ኢትዮ አልኩ ከታች ኮምፒውተር ኢትዮ ኮምፒውተር አልኩ ኮምፒውተር ከዛ ስሙን ካስገባው በኋላ ኔክስት ሚል በተን አለ እዚህ ጋር ክሊክ አደርጋለሁ ከዛ እዚህ ጋር የተወለድኩበትን ቀን አስገባ ይለኛል እኔ የራሴን አስገባለሁ ጁላይ ቀን 13 እዚህ ጋር ጀንደር ያስመርጠናል እኔ ሜል መረጥኩ ከዛ ኔክስት ሚለውን በተን ክሊክ እናደርጋለን ከዛ እዚህ ጋር ራሱ የሚሰጠን ኢሜል አለ ስለዚህ እኔ የመጀመሪያው መረጥ ኢትዮ ኮምፒውተር 142 ሚለውን ከፈለጋችሁ አዲስ መምረጥ ትችላላችሁ መረጥኩ የመጀመሪያውን ከዛ ኔክስት ለዋለሁ ከዛ ፓስወርድ ሙላ ይለኛል እኔ ፓስወርድ ሞላለሁ የራሴን እኔ እዚህ ጋር የራሴን ፓስወርድ ሞላው ከዛ ፓስወርዳችሁን ከሞላችሁ በኋላ ስትሮንግ መሆን አለበት ካፒታል ሌተር ስሞል ሌተር ሃክ እንዳይደረግባችሁ ማለት ነው ከዛ ኔክስት ካደረኩ በኋላ ስልክ ቁጥር ይጠይቀኛል አሁን በዚህ ስልክ ቁጥር ስለተሞላ እኔ አዲስ ቁጥር አስገባለሁ ቁጥሬን አስገባው ከዛ ቁጥራችሁ ካስገባችሁ በኋላ ኔክስት እንደምትመለከቱት በዚህ ስልክ ቁጥር ነው ያስገባውት ከዛ ኔክስት ለዋለሁ ኦኬ ሜሴጅ አላከልኝም በተደጋጋሚ በስልክ ቁጥራችሁ የከፈታችሁ ከሆነ ሜሴጅ ልክባችኋል ማለት ነው ቬሪፊኬሽን ኮድ ስለዚህ አሁን እኔ ላይ አላከም እናንተ ላይ ከላከ ትሞሉታላችሁ ማለት ነው አሁን ወደ ታች በመሄድ ይሄን ህግ እስማማለው ትላላችሁ ምንም አይፈጥርም አይ አግሪ ሚለውን ክሊክ ታደርጉታላችሁ ስለዚህ ጌት አካውንት ይላል አሁን እንደምትመለከቱት የኢሜል አካውንትና የዩቲዩብ አካውንት ከፍተናል ማለት ነው የኢሜል አካውንት ስንከፍት አውቶማቲካሊ የዩቲዩብ አካውንት ይከፍታል ማለት ነው ስለዚህ አሁን ወደ ከፈትነው አካውንት እንሄዳለን ወደ ታች ኢትዮ ኮምፒውተር ወደሚለው ይሄው እዚህ መጨረሻ ላይ እሱን ክሊክ አደርጋለሁ
እንደምትመለከቱት አዲስ አካውንት ነው የሚመጡ ነገር ሁሉ በሙሉ አዳዲስ ናቸው ማለት ነው። ስለዚህ አሁን ምንድነው የምናደርገው የዩቲዩብ አካውንት ከፍተናል ቻናል ግን አልከፈትንም። አሁን ቻናል ለመክፈት ምንድነው የምናደርገው እዚህ ጋር ወደ ፕሮፋይል አይከን አዲስ ወደ ከፈትነው አካውንት ወደ ፕሮፋይል አይከን እንሄዳለን። ፕሮፋይሉ ላይ ከሄድን በኋላ ዩር ቻናል ሚል አለ እዚህ ጋር እሱን ክሊክ ታደርጉታላችሁ። እንደምትመለከቱት አሁን ቻናላችንን ፕሮፋይል የምንቀይርበትና ስማችንን የምንሞላበት ቦታ አምጥቷል ማለት ነው። እኔ እንደዛውም ይሁን ኢትዮ ኮምፒውተር ስም ሰጠው እዚህ ጋር ክሊክ አድርጌ ስም መጨመር እችላለሁ ሌላ ማለት ነው። ከዛ እዚህ ጋር ፕሮፋይል ከፎቶዋችሁ አምጥታችሁ የምትፈልጉትን ሎጎዋችሁን ታስገባላችሁ ማለት ነው። እኔ ለማሳየት አንድ ፕሮፋይል ዝም ብዬ ላስገባ እዚህ ጋር የራሴን ፎቶ ፕሮፋይል አረጋለሁ። ከዛ ሴቭ ሚል በተን አለ እሱን ክሊክ አደርጋለሁ። ፕሮፋይል አስገብቶልኛል። የቻናሌ ስም ኢትዮ ኮምፒውተር ነው። ከዛ ክሬት ቻናል ሚለውን በተን ክሊክ አደርጋለሁ። እንደምትመለከቱት አሁን ቻናል ክሬት አድርገናል። ፕሮፋይል አለው ሰብስክራይብ ምንም የለውም ቪዲዮ ምንም የለውም ይሄን ይመስላል ማለት ነው። አሁን ቪዲዮ አፕሎድ ማድረግ ትችላላችሁ እዚህ ጋር በፕላስ ሳይን ዩቲዩብ ሾርትስ መስራት ትችላላችሁ አፕሎድ ማድረግ ትችላላችሁ ማለት ነው። ግን ላይቭ አያስገባችሁም እዚህ ጋር በተኑ ቢኖርም። ስለዚህ ተጨማሪ ነገሮችን ለማግኘት አሁን ወደ ክሮም ላይ ሄደን አንዳንድ ሴቲንጎችን እናስተካክላለን። ስለዚህ በመሃል እንወጣለን። ከዛ ወደ ክሮም አፕሊኬሽን እንገባለን ስልካችሁ ላይ ወዳለው። ከዛ እዚህ ሰርች በተኑ ላይ በመሄድ youtube.com ብለን እንጽፋለን ማለት ነው። youtube.com እንደምትመለከቱት አሁን ወደ ዩቲዩብ አፕሊኬሽን ገብቶልኛል። ከዛ ቅድም ወደ ከፈትነው አካውንት እንገባለን ማለት ነው። እዚች ጋር የፕሮፋይል አይከኗን ክሊክ በማድረግ ፕሮፋይል አይከን አለ እቺን ወደ ታች ክሊክ እናደርጋለን። ከዛ ወደ ታች ቅድም የከፈትነው ቻናል አለ ምን የሚል ኢትዮ ኮምፒውተር የሚል ወደሱ ቻናል እንገባለን ማለት ነው። ኢትዮ ኮምፒውተር የሚል አስገብተን ነበር ካላመጣልን ምን እናደርጋለን እዚህ ጋር አድ አካውንት ሚለውን ክሊክ አድርገን ቅድም የሞላነውን እናስገባለን ማለት ነው። እንደምትመለከቱት እዚህ ጋር ምን እንደሚለው እኔ ላይ ብዙ አካውንት ስላለ አላመጣልኝም። እሺ ኢትዮ ኮምፒውተር የሚል እናንተ እዚህ ጋር ይመጣላችኋል። እኔ ብዙ አካውንት ስላለኝ አልመጣልኝም። እዚህ ጋር ባለኝ በአንዱ አሳያችኋለሁ ማለት ነው። እዚህ ጋር እናንተ ወደዛኛው አካውንት ትገባላችሁ አዲስ ወደ ከፈታችሁት። ስለዚህ ከገባችሁ በኋላ እንደገና ወደ ፕሮፋይል አይከኗ ጋር ትሄዳላችሁ። ስትሄዱ እዚህ ጋር ዩቲዩብ ስቱዲዮ ሚል አያመጣላችሁ። ስለዚህ ያላችሁ አማራጭ ወደ ኮምፒውተር ላይ ወዳለ ሲስተም ተቀይሩታላችሁ ማለት ነው ስልካችሁን። እዚች ጋር ያለችዋን ሶስቷን ዶት ክሊክ ታደርጋላችሁ። ከዛ ታች ላይ እዚህ ጋር የኮምፒውተር ምልክት ያለበት ዴስክቶፕ ሳይት ሚል አለ እሱን ክሊክ ታደርጉታላችሁ። ክሊክ ስታደርጉት እንደምትመለከቱት ስልካችሁ ኮምፒውተር ላይ ወዳለው የክሮም አፕሊኬሽን ይቀይርላችኋል ማለት ነው። ከዛ በኋላ ሙሉ ነገር በስልካችሁ መጠቀም የምትችሉት ዴስክቶፕ ሳይት ሚለው ላይ ስታበሩ ነው። ከዛ ቀጣዩ ስቴፕ ምን እንደሚሆነው እዚህ ጥግ ላይ የፕሮፋይል ምልክት ድጋሚ እንገባለን ወደሱ። ከዛ ያው ኮምፒውተር ላይ እንዳለው ያመጣልናል። እዚህ ጋር ዩቲዩብ ስቱዲዮ ሚል አለ እሱን ክሊክ ታደርጉታላችሁ። ከዛ በፊት ግን ምናልባት ስልካችሁ ላይ ዩቲዩብ ስቱዲዮ ምትል አፕሊኬሽን ካለች እሷን አፕሊኬሽን ለጊዜ ወይ አንኢንስታል አርጉ ወይ ደግሞ ጊዜያዊ እንዳይሰራ አርጉ። ምናልባት ወደዛ አፕሊኬሽን እየወሰዳችሁ የተቸገራችሁ ካላችሁ ከዚህ በፊት የሰራው ቪዲዮ አለ እሱን ገብታችሁ ማየት ትችላላችሁ። እሺ አሁን ወደ ዩቲዩብ ስቱዲዮ አፕሊኬሽን ገብተናል ማለት ነው። ዌብሳይት ገብተናል። አሁን ምንድነው ማድረግ ምንችለው በስልክ ቁጥራችን ቬሪፋይ እናደርጋለን። እዚህ ጥግ ላይ የሴቲንግ ምልክት አለች እሷን ክሊክ ታደርጉታላችሁ። ከዛ የሴቲንግ ምልክቱን ክሊክ ካደረጋችሁ በኋላ እዚህ ጋር ቻናል ሚለው ላይ እንመጣለን። ፊውቸር ኤሊጂቢሊቲ ሚለው ላይ ከመጣችሁ በኋላ እዚች ጋር ያለችውን በተን ወደ ታች ታደርጉታላችሁ። እንደምትመለከቱት ቬሪፋይ አልተደረገም። እናንተ አሁን እስከ ከፈትንበት ጊዜ ድረስ በዩቲዩብ ቻናላችሁ ማድረግ የምትችሉት እነኚህን አራቱን ነገር ብቻ ነው። የመጀመሪያው ቪዲዮ አፕሎድ ማድረግ ትችላላችሁ። ፕሌሊስት ክሬት ማድረግ ትችላላችሁ።
ከዛ አድ ኮላቦሬሽን ቱ ፕሌሊስት ማድረግ ትችላላችሁ። አድ ኒው ቪዲዮ ኤግዚስቲንግ ፕሌሊስት ማድረግ ትችላላችሁ። በስልካችሁ ቬሪፋይ ካላደረጋችሁ ግን እነኚህ ነገር ማድረግ አትችሉም። የመጀመሪያው ቪዲዮ ከ15 ደቂቃ በላይ መልቀቅ አትችሉም። ሁለተኛው ታምብነል ይሄ ፊት ለፊት ላይ የምታዩት ምስልን መጨመር አትችሉም። ሶስተኛው ላይቭ ስትሪም መግባት አትችሉም። አራተኛ የራሳችሁ የሆነ የዩቲዩብ ቻናላችሁ አይዲ አይኖራችሁ ማለት ነው። ስለዚህ አሁን እነኚህ አራቱን ነገር ለመጠቀም በስልክ ቁጥራችሁ ቬሪፋይ ማድረግ አለባችሁ ማለት ነው። ስለዚህ አሁን ቬሪፋይ እናደርጋለን። እዚች ጋር ቬሪፋይ ፖን ነምበር ሚለውን ክሊክ እናደርጋለን። እንደምትመለከቱት እዚህ ጋር በቴክስት ይድረሳችሁ የሆነ ሚላክላችሁ ኮድ አለ የናንተ ቻናል እንደሆነ የሚያረጋግጥበት። ስለዚህ ኮል ሚላል እኔ በቴክስት ይድረሰኛል። ከዛ አሁን የስልክ ቁጥሬን ሀገር እመርጣለሁ ማለት ነው። ኢትዮጵያ ሚለውን መረጥኩ። ከዛ አሁን ስልክ ቁጥሬን አስገባለሁ ማለት ነው 09 ብላችሁ። ከዛ ጌት ኮድ ሚለውን ክሊክ አደርጋለሁ። አሁን ቬሪፊኬሽን ኮድ በስልክ ቁጥሬ ይላክልኛል ማለት ነው። የተወሰነ ሰከንድ ያስጠብቀናል። ገብቶልኛል። ኮፒ ሚለውን በተን ክሊክ አድርጌ እዚህ ጋር ፔስት አደርገዋለሁ ማለት ነው። ከዛ ሰሚት ሚለውን በተን ክሊክ አደርጋለሁ። እንደምትመለከቱት ፖን ነምበር ቬሪፋይድ ይላል። አሁን ባክ ብለን ሙሉ ነገር መጠቀም እንችላለን ማለት ነው። እሺ ሪፍሬሽ ስታረጉት እንደምትመለከቱት አሁን በስልክ ቁጥራችሁ ቬሪፋይ ሆኗል። ከ15 ደቂቃ በላይ ቪዲዮ መልቀቅ ትችላላችሁ። ታምብነል መጠቀም ትችላላችሁ። ላይቭ ስትሪም መግባት ትችላላችሁ። የራሳችሁ የሆነ አፕል አይዲ ይኖራችኋል ማለት ነው። በስተመጨረሻም እንደምናደርገው ይሄንን ካንስል ወይም ኤክስ ብለን እንወጣና እዚች ጋር የዶላር ምልክት አለች። ይሄው እዚህ ጋር እቺን የዶላር በተን ክሊክ እናደርጋለን። ይሄ የመጨረሻ ሴቲንጋችን ነው። ከዛ እንደምትመለከቱት እዚህ ጋር ስንመጣ ምን ይለናል? ሞኔታይዜሽን ኖት አቬለብል ኢን ዩር ሎኬሽን። ከዛ ከታች ምን ይላል? the YouTube partner program is not available in your current location ኢትዮጵያ ይላል። አሁን ባላችሁበት ሎኬሽን ኢትዮጵያ ከሆነ ዩቲዩብ ቻናላችሁ ሞኔታይዝ መሆን አይችልም ይላል። ይሄ ማለት ምንድነው? ዩቲዩብ ዌብሳይቱ ስልካችሁን ዲቴክት ስለሚያደርግ ያላችሁበትን ሎኬሽን ያውቃል ኢትዮጵያ እንዳላችሁ። ስለዚህ አሁን ያለንበትን ሎኬሽን እንቀይራለን ግዴታ ለዚህ ሲባል ማለት ነው። ዩቲዩብ ቻናል ለመክፈት ሲባል ግዴታ ሲባል ነው። ስለዚህ ሌላ ምንም ነገር አይፈጥርባችሁም። ስለዚህ እዚች ጋር አፕዴት ሎኬሽን ሚለውን ክሊክ ታደርጋላችሁ። አፕዴት ሎኬሽን ላይ ከመጣችሁ በኋላ እዚህ ጋር ሎኬሽን ሚለው ላይ ክሊክ በማድረግ ሀገር ትመርጣላችሁ ማለት ነው። ምን የፈለጋችሁትን ሀገር ትመርጣላችሁ። እኔ አብዛኛው ሰው የሚጠቀመውን እጠቀማለሁ። ዩናይትድ ስቴትስ ሚለውን ዩናይትድ ስቴትስ ላይ አደረኩ። ከዛ ሴቭ ሚለውን በተን ክሊክ አደርጋለሁ። ሴቭ አደረኩ። እንደምትመለከቱት የዩቲዩብ 4000 ዎች አወር የምትሞሉበት ከሞላችሁ 1000 ሰብስክራይብ ስትሞሉ ይሄ ፓርት ክፍት ይሆናል ማለት ነው። ሎኬሽን ስትቀይሩ ይሄ ፓርት ክፍት ይሆናል። ከዛ ሁለቱ ስቴፕ ደን ብሏል። ይሄኛው ሰከንድ ስቴፕ ቬሪፊኬሽን ነው። ሁለተኛው ኮፒራይት ኮሚኒቲ ጋይድላይን ወይም የዩቲዩብ ህግን የሚጥስ ነገር እንዳይኖር መጠንቀቅ አለባችሁ ዩቲዩብ ቻናላችሁ ሞኔታይዝ ለማድረግ። ሌላኛው 1000 ሰብስክራይበር በአንድ አመት ውስጥ መሙላት አለባችሁ። ሁለተኛው ደግሞ 4000 ሰዓት በአንድ አመት ውስጥ መሙላት አለባችሁ። አመት ካለፈ ብላችሁ መጠየቁኝም ልጆች አላችሁ። አመት ካለፈ ምንም ችግር የለውም። ከዛው አመት ጀምራችሁ የአመቱ ሳይሆን ኤክስፓየርድ የሚያደርገው ከኋላ ያሉት ቀናቶች ኤክስፓየርድ እያደረጉ ነው የሚሄዱት። እንደዛ ነው። ከዛ ይሄ ሰዓት ሲሞላ ዩቲዩብ ኢሜል እንዲልክላችሁ ኖቲፋይ አድርገኝ የሚለውን ይሄንን ክሊክ ታደርጋላችሁ ማለት ነው። ይሄን ይመስላል ማለት ነው የዩቲዩብ ቻናል አከፋፈት። ቪዲዮ አፕሎድ ለማድረግ እዚህ ጥግ ላይ ክሬት ምትላለች። እሷን በተን ክሊክ በማድረግ ቪዲዮ አፕሎድ ሚል ነገር አለ። እሱን አፕሎድ ማድረግ ትችላላችሁ ማለት ነው። በቀጣይ እንዴት አፕሎድ እንደምታደርጉ በስልካችሁ ሙሉ ቪዲዮን ይዤላችሁ መጣለሁ። ይሄን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቀን መልካም ጊዜ ይሁንላችሁ። ቻው።